ዛሬ በፕላስቲክ ቀዶ ጥገና ምክንያት ሙሉ በሙሉ የተቀየሩ 6 ዝነኞችን ይዘንላችሁ ቀርበናል። በዚህ ዝርዝር ውስጥ አንዳንዶች የቀዶ ጥገና ሰለባ ሲሆኑ፣ ሌሎቹ ደግሞ በራሳቸው ፍቃድ ለውበት ሲባል መልካቸውን የቀየሩ ናቸው። የእነዚህ ሰዎች ታሪክና አሁን ያሉበትን ሁኔታ አንድ በአንድ እንቃኛለን። ወደ ዝርዝሩ ከመግባታችን በፊት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጆ ቹና በቻይና የማህበራዊ ሚዲያ ላይ ዝነኛ የሆነች የ17 ዓመታት ተጽዕኖ ፈጣሪ ጆ ቹና በ3 ዓመታት ውስጥ ብቻ ከወትሮ የተለየ ፕላስቲክ ቀዶ ጥገና ጉዞ አድርጋለች። ተራ መልክ የነበራት ልጅ የነበረችው ጆ አሁን ላይ እንደ አሻንጉሊት ለመታየት ከ100 በላይ ቀዶ ጥገናዎችን አድርጋለች። የሚገርመው ደግሞ የመጀመሪያ ቀዶ ጥገናን ያደረገችው ገና በ13 ዓመቷ ነበር። ጆ በትምህርት ቤት ቆይቷ በመልኳ ምክንያት በክፍሏ ጓደኞቿ ትንኮሳና ስድብ ይደርስባት ነበር። መልኳን ከቀየረች ህይወቷ እንደሚሻሻል በማሰብ ወላጆቿን ወጪዋን እንዲሸፍኑላት በማሳመን ከመጀመሪያ የአይን ቀዶ ጥገና በኋላ ሰዎች ለሷ ያላቸውን አመለካከትና አቀራረብ ሲቀየር ስታስተውል ጉዞዋን ቀጠለች። ከዚያን ጊዜ ጀምሮ ጆ የተለያዩ የፊት መሙያዎችን፣ የአፍንጫ፣ የጡትና የሰውነት ስብ ማስወገድ ስራዎችን ሰርታለች። በኮቪድ-19 ወረርሽኝ ወቅት ሂደቱ ቢቀዘቅዝም ባለፈው 2 ዓመታት ውስጥ ብቻ ከ30 በላይ ቀዶ ጥገናውን አድርጋለች። ምንም እንኳን የትውስታ ማጣትና ቋሚ ጠባሳ ቢያሳድርባትም ጆ ይህ ሁሉ መስዋዕትነት ለውጤቱ ይገባዋል ብላ ታምናለች። ወላጆቿ ለቀዶ ጥገናዎቿ ከ$620 በላይ ያወጡ ሲሆን እንዲከፍሉላትም ካልሆነ ትምህርት አቆማለሁ በሚል ጭምር ስታስፈራራቸው እንደነበር ተነግሯል። የጆ ቹና ታሪክ ለውበት ሲባል የሚከፈልን ከፍተኛ ዋጋና የማህበራዊ ሚዲያ ጫና በግልጽ የሚያሳይ ምሳሌ ነው ተብሏል። በዝነኞች ዓለም ስለ ፕላስቲክ ቀዶ ጥገና በግልጽ በመናገር ረገድ ኬቲ ፕራይስ ቀዳማዊዋ ናት። ያደረገቻቸው በርካታ የገጽታ ለውጦችና ቀዶ ጥገናዎች ከመናገር ወደ ኋላ ማትለው ኬቲ በሞዴሊንግ ስራዋ መጀመሪያ ላይ ተፈጥሯዊ መልክ የነበራት ቢሆንም በ30 ዓመቷ ለውጥ ማድረግ የጀመረች ሲሆን አሁን በ45 ዓመቷ ደግሞ ያለምንም ይቅርታ የፈለገችውን ለውጥ በሰውነቷ ላይ ያደረገች ትገኛለች። የኬቲ ለውጥ ጉዞ የጀመረው በ1999 የጡት መጠኗን በማሳደግና የአፍንጫ ቅርጿን ማስተካከል ነበር። በ2006 ሙሉ በሙሉ ሰው ሰራሽ ለውጦች መሞላት የጀመረች ሲሆን በ2011 ደግሞ ይህንኑ ማንነቷን በኩራት ተቀብላለች። ከጊዜ ወደ ጊዜ ለውጦቿ ይበልጥ አስገራሚ የሆኑ መጥተዋል። በ2016 የከንፈር መሙያዎችና ይበልጥ ለስላሳ የሚያብለጨልጭ የፊት ገጽታን ለመሰራት መርጣለች። በ2018 በብሔራዊ ቴሌቪዥን ሽልማት ላይ የታየችው ኬቲ ገጽታዋ በጣም የተለየ ከመሆኑ የተነሳ ለመለየት ያዳግት ነበር። በ2019 ጀምሮ በየአመቱ የጡት ማሳደጊያ ጥገናዎችን ማድረግ የጀመረች ሲሆን በአሁኑ ጊዜ እያንዳንዱ ሰው ሰራሽ ጡቶቿ 2 ኪሎ ግራም ያህል ይመዝናሉ። ይህ ሁኔታ የበርካታ የፕላስቲክ ቀዶ ጥገና ባለሙያዎችን ስጋት ቀስቅሷል። እንደ ዶክተር ስኮት ፊሊክስ ያሉ ባለሙያዎች ኬቲ በየጊዜው የምታደርጋቸው ጥገናዎች ለጤናዋ አደገኛ ሊሆኑ እንደሚችሉ ያስጠነቅቃሉ። ኬቲ ግን ስለ ቀዶ ጥገናዎች ያለምንም መሸማቀቅ በግልጽ መናገሯን ቀጥላለች። በሙዚቃዎቿ ወጣትንም ሆነ አዋቂን የምታንቀሳቅሰው አሜሪካዊቷ የራፕ ኮከብ ካርዲ ቢ እንደ ዘፈን ግጥሞቿ ሁሉ በግል ህይወቷም ግልጽ ተናጋሪ ናት። ካርዲን ከሌሎች ዝነኞች ለየት የሚያደርጋት ያደረገቻቸውን የፕላስቲክ ቀዶ ጥገናዎችና የገጠሟትን ስህተቶች በግልጽ ለደጋፊዎቿ ማካፈሏ ነው። በቅርቡ በኢንስታግራም በቀጥታ ስርጭት ላይ ካርዲ ቢ እንዳስታወቀችው ባዮፖሊመር ከተባለ አደገኛ ንጥረ ነገር የተሰራ የቂጥ መትኪያዎችን ለማስወገድ ቀዶ ጥገና አድርጋለች። ሂደቱ በጣም ፈታኝ እንደነበር የገለጸችው ካርዲ ተከታዮቿ እንዲህ አይነቱን አሰራር በፍጹም እንዳይሞክሩ በጥብቅ ማስጠንቀቂያ ሰጥታለች። ካርዲ ይህንን ያደረገችው ገና በወጣትነቷ ጭፈራ ቤት በነበረችበት ወቅት በደረሰባት ጫና እንደሆነ በወቅቱ በአንድ የመኖሪያ ቤት የምድር ቤት ውስጥ ለሚገኝ ሰው $800 ብቻ ከፍላ እንደተሰራች ተናግራለች። ይህ አሰራር እጅግ አደገኛ የሆነው ንጥረ ነገር በሰውነቱ ተሰራጭቶ ለሞት ሊዳርግ ስለሚችል ነው። እንዲያውም ለካርዲ ይህንን የሰራላት ሰው በሌላ ሰው ላይ በፈጠረው ተመሳሳይ ችግር ለሞቷ ምክንያት ሆኖ እንደነበር ተገልጿል። የአባቷ የአፍንጫን ቅርጽ ስላልወደደችው ቀዶ ጥገና እንዲያደርግ ማድረጓን በግልጽ ተናግራለች። የእሷ እምነት በራሷ ገጽታ ላይ የማትወደው ነገር ካለ መቀየር ትችላለህ የሚል ነው። ነገር ግን ይህ የምታደርገው በባለሙያና ታማኝ ቦታ በመሆን አለበት በሚል ተናገራለች። የማይክል ጃክሰን አስገራሚ የገጽታ ለውጥ ከፕላስቲክ ቀዶ ጥገና ጋር በቀጥታ የተያያዘ መሆኑ አይካድም። በወጣትነት የነበሩት ፎቶዎች በ2009 ከመሞቱ በፊት ከነበረው ገጽታ ጋር ሲነጻጸር በፊቱ ላይ የታየው ለውጥ እጅግ ጥልቅና ሰፊ መሆኑን እንረዳለን። እንደ ዴይሊ ሜል ያሉ ምንጮች እንደሚጠቁሙት ማይክል ቀደም ሲል የተበላሹ ቀዶ ጥገናዎችን ለማስተካከል በርካታ ሙከራዎችን አድርገዋል። ጉዞ የጀመረው አፍንጫን ለማስተካከል ባለው ከፍተኛ ፍላጎት ነበር። ለመጀመሪያ ጊዜ በ1979 የአፍንጫ ቀዶ ጥገና ለማድረግ በጣም ሰጥቶ ስለነበረ ውጤቱን ለማየት ሲል ብቻ መጀመሪያ እህቱ ላተው ያቀዶ ጥገና እንድታደርግ ጠይቋታል።
በሳውጤ ከተስማማ በኋላ የራሱን ጉዞ ጀመረ። የሰውነት መልክ መዛባት ባለሙያ የሆኑ ዶክተር ኤዲ ጎርብስ ማይክል እስከ 100 የሚደርሱ ቀዶ ጥገናዎችን ሳይሰራ አይቀርም ብሎ ይገምታሉ። እነዚህ ለውጦች የፊቱን ገጽታ ከመቀየራቸው የተነሳ ማይክል የየትኛው ዘር አባል እንደሆነ ለመለየት እስከሚያስቸግር ደርሶ ነበር። ምንም እንኳን ትክክለኛ የቁጥር መጠን ባይታወቅም በ1990ዎቹ ከማይክል ሐኪሞች ጋር አብረው ሲሰሩት የነበሩት ዶክተር ዋላስ ጉልስቴን ማይክል በየ2 ወሩ ለቀዶ ጥገና ይመጣ እንደነበር ገልጸዋል። ይህም በርካታ የአፍንጫና የጉንጭ የአይን ሽፋሽፍትና የአገጭ ቀዶ ጥገናዎችን ያጠቃልላል። ማይክል በአንድ ወቅት እንደተናገረው የተሰጠኝን ተሰጥኦ ፍሬ ለራሴ ብቻ ባውለው ራስ ወዳድነት ይሆንብኛል በማለት ስለ ስራው ያለውን ፍቅር ገልጿል። የሚኪ ሮክ የፊት ፕላስቲክ ቀዶ ጥገና ጉዞ ወጣት ለመምሰል ከሚታትሩ ሌሎች ዝነኞች ፈጽሞ የተለየ ነው። እሱ ለቀዶ ጥገና የወሰነው እርጅናን ለመሸሽ ሳይሆን በቦክስ ስፖርት ተሳትፎ ወቅት በደረሰበት ከፍተኛ የፊት ጉዳት ምክንያት ነው። በ1990ዎቹ አንጋፋው ተዋናይ ሚኪ ሮክ ገና በልጅነቱ ወደ ወደደው ቦክስ ስፖርት የገባ ሲሆን በአማተር ቦክሰኝነትም በ1960ዎቹና 70ዎቹ ውስጥ 12 ተከታታይ የድል ውጤቶችን ያስመዘገበው ሚኪ ወደ ፕሮፌሽናልነትም ሲቀየር በ8 ግጥሚያዎች ሳይሸነፍ በመውጣት ስኬታማ ነበር። ነገር ግን ቦክሱ በፊቱ ላይ ያስከተለው ከፍተኛ ጉዳት ነበር። ሚኪ የአፍንጫ መጥላት፣ ምላስ መሰንጠቅ፣ የጉንጭ አጥንት ስብራትና አልፎ ተርፎም በቅርብ ጊዜ ትውስታ ማጣት ችግር ደርሶበታል። በአንድ ወቅት በስክሪን የምናውቀው ያመልከኛ ሰው የፊቱ ገጽታ ለመመለስ በርካታ የመልሶ ግንባታ ቀዶ ጥገናዎች ለማድረግ ተገዷል። በውጤቱ ስላልረካም ተደጋጋሚ ቀዶ ጥገናዎችን ያደረገ ሲሆን ይህም አሁን ላይ ሙሉ በሙሉ ሊለይ የማይችል ሰው እንዲሆን አድርጎታል። ጉዳቱን ለመጠገን 5 የአፍንጫና 1 የጉንጭ ጥገናዎችን ቢያደርግም ሚኪ ራሱ እንደተናገረው ግን ፊቴን እንዲጠገንልኝ የመረጥኩት የቀዶ ጥገና ሐኪም የተሳሳተ ሳይሆን እንዳልቀረ ተናግሯል። በብዙዎች ዘንድ ተወዳጅ የሆነው እንግሊዛዊ የቴሌቪዥን አቅራቢና የሙዚቃ ፕሮዲሰር ሳይመን ካውድ እንደ ኤክስ ፋክተርና ጎት ታለንት ባሉ ዓለም አቀፍ ዝግጅቶች ላይ ባለው ሚና ይታወቃል። ይሁን እንጂ በቅርብ ዓመታት ውስጥ በፊቱ ላይ በታየው ለውጥ ብዙዎች የፕላስቲክ ቀዶ ጥገና አድርገው ይሆን ብሎ እንዲጠራጠሩ አድርጓቸዋል። እንደ አውሮፓውያን አቆጣጠር በ2023 ሳይመን የፕላስቲክ ቀዶ ጥገና ማድረጉን በግልጽ ተናግሯል። ወጣት ሆኖ ለመታየት ካለው ከፍተኛ ፍላጎት የተነሳ ያደረጋቸው ለውጦች በመጨረሻም ሊለይ የማይችልና አስፈሪ ፊልም ገጸ ባህሪ እስከ መምሰል እንዳደረሱት ተናግሯል። ይህ ለውጥ ህዝቡን ማስገረም ብቻ ሳይሆን ትንሹ ልጁ ኤሪክ በአባቱ ገጽታ ላይ እንዲደናገጥ አድርጎት ነበር። ይህንን ሁኔታ ለማስተካከል ሳይመን እርምጃዎችን የወሰደ ሲሆን በፊቱ ላይ የተሞሉ አንዳንድ የሞሚያ ፊለሮችን ያስወገደ ሲሆን አሁን ላይ ከመጠን ያለፈ ለውጦች ይልቅ ለቆዳ እንክብካቤ ትኩረት ይሰጣል። ከዚህም በተጨማሪ ጤናማ የአኗኗር ዘይቤ መከተል አስፈላጊ መሆኑን አሳስበዋል። በአሁኑ ጊዜ የተመጣጠነ ምግብ መመገብ፣ በቂ ውሃ በመጠጣትና ለጤናው ትኩረት በመስጠት ላይ ይገኛል።